ሰላም እንዴት ናችሁ? ያዳዎች ነን። የስኪል ሼር ፕሮግራማችን እንደቀጠለ ነው። በባለፈው ስለ አዶቤ ፎቶሾፕ ፓፐር ክላስ እና ስለ ቱል ባሮች በሰፊው አይተናል። ዛሬ ደግሞ ስለ ፕሮፐርቲስ፣ ሌየር እና አጀስትመንት ፕራክቲስ እያደረግን ምናይ ይሆናል። ላፕቶፕ ወይም ደግሞ ፎቶሾፕ ቢኖራችሁ ይመረጣል። ሌላው ደግሞ ኖት እየያዛችሁ ብትሄዱ ሞር ለማስታወስም ይረዳችኋል። ስለዚህ ወደ ክላሱ እንሂድ። ስለዚህ ክሬት ኒው እንላለን። አዲስ ፔጅ ክሬት እናደርጋለን። ኤ4 ሳይዝ ክሬት አድርጊያለሁ። አጀስትመንት ፕሮፐርቲ እና ሌየርን የምናገኘው በዚህኛው መደዳ ሲሆን የተለያዩ አይነት ቱሎች አሉ እንደ ከለር፣ ስዋች፣ ግራዲየንት፣ ፓተርን፣ ፕሮፐርቲስ፣ አጀስትመንት፣ ላይብራሪስ፣ ሌየርስ፣ ቻናል እና ፓዝ የሚሉ ቱሎች አሉን። እዚህ እኛ የምንጀምረው ከሌየር ነው። ቤዚክስ የሚለውን ነው ዛሬ እኔ ማሳያችሁ። ብዙ ጊዜ ሊጠቀሙበት የምትችሉትን እያሳያችሁ እሄዳለሁ። ሌየር ማለት የፎቶሾፓችን እንደ ፔጅ ወይም ደግሞ ወረቀት ሲሆን እየሰራ ነው የምንሄደውን ነገር ሂስትሪ ሪከርድ እያደረገ የሚሄድ ወረቀት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ራሱ አንድ ሌየር ሰጥቶኛል፣ ባክግራውንድ ወይም ደግሞ ዋናው ወረቀቱ ማለት ነው። ስለዚህ እኔ እዚህ ፔጅ ላይ ኢሜጅ ማስገባት ፈልግ እንደምታዩት ለምሳሌ አንድ የፋሽን ፎቶ ላስገባ። ፎቶዬን ሳስገባ እንደምታዩት ራሱ አውቶማቲካሊ በሌላ ሌየር ላይ ያስቀምጠዋል። ከኖርማል ባክግራውንድ ሌየሩ ለይቶ በኖርማል ሌየር ላይ ያስቀምጠዋል ማለት ነው። ስለዚህ እዚህ ኢሜጅ ላይ ለምሳሌ እኔ ቴክስት ባስገባ ቶታል አንድ እንትን ጨመርኩበት፣ ጽሁፍ ጨመርኩበት። ያው እንደምታዩት ቶታል እሱም እንደምታዩት አውቶማቲካሊ በሌላ ሌየር ላይ አስገባል። እየነጣጠለ ነው ፎቶሾፕ የሚያነብላችሁ እያንዳንዱ የምትሰሩትን ነገር እየነጣጠለ ያነብላችኋል ማለት። ስለዚህ ቴክስቱን ባልፈልገው እዚህ ጋር አይን የሚመስሉ ነገሮች ተቀምጠዋል። ቪዚቢሊቲ እና ኢንቪዚቢሊቲን ያመለክታሉ። ለምሳሌ እኔ አይን ምልክቷን ባጠፋት ቴክስቱ አይታይም ማለት ነው። ወይም ደግሞ ኢሜጁን ባጠፋው ኢሜጁን አላየውም ማለት ነው። ግን ስቲል አለ ማለት ነው። ለምሳሌ እኔ ቴክስቱን ካልፈለኩት ምን አደርጋለሁ? እዚህ ጋር ሄድና ዲሌት የምትል አይከን አለች። እሷ ጋር ሲሄድ ዲሌት ያደርገዋል ማለት ነው። በዚህ እንትን ማለት ወይም ደግሞ ኢሜጃችን ጋር ነክተን ዲሌት የምንለውን ስንነካ ራሱ ዲሌት ያደርግልናል ማለት ነው። ስለዚህ ሌየር ማለት የምንሰራውን ነገር ሂስትሪውን ሪከርድ እያደረገልን የሚሄድና ኤዲተብል የሆነ ቱል ነው ማለት ነው። ሌላው እንዴት ነው አዲስ ሌየርን ክሬት የምናደርገው ነው። እዚች ጋር ፕላስ አይከን አለች፣ ኒው ሌየር። ስለዚህ አዲስ ሌየር ይከፍትልናል ማለት። ስለዚህ በዚህ ሌየር ከፈለግን ሼፖችን ማስገባት እንችላለን ማለት ነው። ያው አዲስ ሌየር ከፍትና ሌላም ሼፕ እንደዚሁ ተመሳሳይ ማስገባት እችላለሁ ማለት ነው። ስለዚህ አዲስ ሌየር ለመክፈት እችኛዋን እንጠቀማለን፣ ለመደለት ደግሞ ካጠገቡ ያለውን እንጠቀማለን ማለት ነው። ሌላው ደግሞ ለምሳሌ ቴክስቶችን አስገባው። ኢሜጆችን ለምሳሌ እንደምታዩት እያስገባው ነው። እነዚህ የምታያቸውን ኢሜጆች ሪሳይዝ አደርጋቸዋለሁ፣ አስተካክላቸዋለሁ። እንደምታዩት ካስተካከልኩት በኋላ ቴክስት ደግሞ በሌላ ፔጅ እንደ አዲስ አስገባለሁ ማለት ነው። ቶታል ብዬ ጽፍና አስገባለሁ ማለት ነው። ስለዚህ ለምሳሌ ኢሜጆቹን በአንድ ላይ ግሩፕ ማድረግ ብፈልግ ወይም ደግሞ በአንድ ሌየር ላይ
ማስቀመጥ ብፈልግ ኢሜጆቹን ሁሉንም ሰሌክት አድርጋችኋለሁ። ኮንትሮልን ይዛችሁ ሰሌክት አድርጋላችሁ። ሌየር ላይ ሰሌክት ለማድረግ ሲፈልጉ ኮንትሮል ይዛችሁ መጠቀም ትችላላችሁ። ከዛ ሌየር ግሩፕ ሌየር ለዋለው። ስለዚህ አንድ ግሩፕ ፈጠረልኝ ማለት። ስለዚህ ግሩፕ የምታደርጉበት ሰዓት ምንድነው እንደምታዩት ተንቀሳቃሽ ናቸው፣ ግን በአንድ ግሩፕ ላይ ሁሉን ታገኛላችሁ ማለት ነው። ስለዚህ በዚህ መንገድ ማስተካከል ትችላላችሁ። ግሩፑን ስትጫኑ ሙሉ አንድ ላይ ግሩፑን ሳይዝ ይቀንስላችኋል፣ ያስተካክላችኋል ማለት ነው። ስለዚህ ግሩፕ ውስጥ ገብታችሁ ደግሞ ኢሜጁን ነጥላችሁ ደግሞ ማስተካከል ትችላላችሁ ማለት ነው። ስለዚህ ግሩፕ ማለት ሰብስቦ ለማስቀመጥ ይጠቅማችኋል ማለት ነው። ሌላው ደግሞ እዚህ ጋር የምታገኙት አጀስትመንት ቱሎች ናቸው። ለምሳሌ እያየናቸው እንሂድ። ሶሊድ ከለር የምንለው አንድ ወጥ ከለር፣ ለምሳሌ ቢጫ ከሆነ ቢጫን ለማስገባት፣ ጥቁር ከሆነ ጥቁርን፣ ለምሳሌ ቢጫ መስጠት ብፈልግ ይኸው ቢጫ መስጠት ይችላለሁ ማለት ነው። ስለዚህ ከሁሉም በላይ ያድርግልኛል። እናንተ የሆነ ነገር እየሰራችሁ ስትሄዱ ሌየሩን ከላይ ነው ከፍ እያድርግላችሁ መሄደው፣ ግን ወደ ታች ማውረድ ይችላለሁ ማለት ነው። ከኢሜጆቹ ስር እንደዚህ እንደምታዩት ማስቀመጥ ይችላለሁ ማለት ነው። ስለዚህ ይሄን ከለር መቀየር ስፈልግ እዚህ ጋር እንደምታዩት ቢጫው አይከን ጋር ሄጄ ከለሩን እንደፈለኩት አይነት አድርጌ መቀየር ይችላለሁ ማለት ነው። ሌላኛው ግራዲያንት ነው። ግራዲያንት እንዳየነው ባለፈው ሁለት አይነት ወይም ደግሞ ከዛ በላይ የሆኑ ከለሮችን ኤዲት የምናደርግበት ሌላኛው ቱል ነው። እንደምታዩት እዚህ ጋር ግራዲያንት አለ፣ ስታይል፣ አንግል፣ ስኬል አለ። ለምሳሌ የፈለግነው ከለር ቢጫ እና ቀይ ቢሆን እንደዚህ ያስገባልናል ማለት ነው። ስለዚህ ሊኒየር ሳደርገው እንደዚህ ፍዝዝ እያለ የሚሄድ ቀይ ያደርገዋል። ራዲያል ሳደርገው ቀዩ መሀል ላይ ይሆናል። አንግል ሳደርገው ደግሞ እንደምታዩት እንደዚህ አይነት አንግል 90 ዲግሪ አንግል ይሰራል። ሪፍሌክትድ ብዙ አይነት ከለር ኦፕሽኖችን እናንተ እንደየ ፍላጎታችሁ መጠቀም ትችላላችሁ። አንግል የሚለውን የከለሩን አቅጣጫ ለማዞር እንጠቀምበት ነው። እንደምታዩት ለዚህ ማዞር ትችላላችሁ 360 ዲግሪ። ሌላው ስኬል ነው። ስኬል ማለት ምን ያክል ትራንስፓረንሲውን ለማስተካከል ወይም ደግሞ የከለሩን ወደዚህ መምጣት ወይ ወደ ውስጥ መግባት የምታስተካክሉበት ነው። ምን ያክል ይሰራጭ ከለሩ የሚለውን በዚህ መንገድ ማስተካከል ይቻላል ማለት ነው። ሌላው ሪቨርስ ነው። ሪቨርስ ማለት ቅድም ሁለት አይነት ከለር ሰጥተናል። ለመገልበጥ በቢጫው ፈለኩኝ ይኸው ሪቨርስ ማድረግ እችላለሁ ማለት ነው። ወደዚህኛው በኩል ዳይሬክሽን ይገለብጥልኛል ማለት ነው። ስለዚህ ግራዲያንት ማለት ሁለትና ከዛ በላይ የሆኑ ከለሮችን ኤዲት ለማድረግ የምንጠቀምበት ቱል ነው ማለት ነው። ከዛ ፓተርን አለ። ፓተርን ላይ ፎቶሾፕ የሚሰጣችሁ ፓተርኖች አሉ። እነዚህን ፓተርኖች ማስገባት ወይም ደግሞ የራሳችሁን ፓተርን ማስገባት ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ብራይትነስ ሌቭል፣ ከለርና ኤክስፖዠር አለ። እነዚህ ከብርሃን ጋር የተያያዙ ነገሮች ወይም ደግሞ ላይት ወይም ደግሞ ዳርክነስ ጋር ለማስተካከል የምንጠቀሙበት ነው። ለምሳሌ የዚህን ከለርና ብራይትነሱን ማስተካከል ብፈልግ እዚህ ጋር ሄድና ብራይትነስ እንደምታዩት ይኸው ከሌላው ለይቶ ይሄን ኤዲት ያደርግልኛል ማለት ነው። ኮንትራስቱንም እንደዛው ትንሽ እንጨምርበት ብርሃን። ከዛ ከለሮቹን ማስተካከል ብፈልግ ለምሳሌ ቪብራንስ ጋር ሄድና ይኸው ሂው ሳቹሬሽን ላይም ደግሞ ሄጄ ለምሳሌ እዚህ ጋር ከኋላ ያለውን ከለር መቀየር ብፈልግ ሙሉ አጠቃላይ ያው እንደዚህ አይነት አድርጋችሁ ኔጌቲቭ ከለር ላይትሩም ላይ ያያችሁትን ከለር እዚህም ላይ መስራት ትችላላችሁ ማለት ነው። እንደዚህ እንዳያችሁት ከለር ኤዲት ማድረግ ወይም ደግሞ ማስተካከል ትችላላችሁ። እዚህም ጋር የሚሰጣችሁ የራሱን የቻለ ፊልተር አለ። ሌላው ደግሞ ከርቭ አለ።
ይሄን የምንጠቀመው ከርቭን ሻዶ እና ሃይላይት ለማስተካከል ነው። ከስር ያለው ሻዶ ነው፣ ከላይ ያለው ሃይላይት ነው። ስለዚህ እዚህ ጋር ሁለት ቦታ ላይ ዶት ወይም ደግሞ ምልክት ታስቀምጣላችሁ። ከዛ በኋላ ያው ከኋላ ያለውን ሃይላይት እና ሻዶ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። እንደምታዩት ማስተካከል ትችላላችሁ ማለት ነው። ብላክ እና ዋይት ማድረግ ብፈልግ ይሄን ኢሜጅ አጠቃላይ በዚህ አይነት መንገድ ብላክ እና ዋይት አድርጋችሁ መስራት ትችላላችሁ። በፈለጋችሁት አይነት ኢንቴንሲቲ ብላክ እና ዋይት አድርጋችሁ መስራት ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ እኔ ከዚህ ውስጥ ብላክ እንዲሆንልኝ የምፈልገው አንዱ ፎቶ ብቻ ወይም ደግሞ ይሄኛው ፎቶ ብላክ እንዲሆን ማልፈልግ ከሆነ እቺኛዋን የሰራውባትን ከለር የሰራውባትን ወደ አንዱ ጋር ብቻ አመጣዋለሁ ማለት ነው። ስለዚህ ይሄኛው ብቻ ብላክ እና ዋይት ይሆናል፣ ሌሎቹ በዛው በከለራቸው ይቀመጣሉ ማለት ነው። ስለዚህ በዚህ መንገድ ከለራችሁን ኤዲት ማድረግ ወይ ደግሞ አጀስትመንት በእነዚህ ውስጥ መስራት ትችላላችሁ ማለት። ስለዚህ ከላይ ያሉት ከለር የምናሰራባቸው ሲሆኑ እዚህ ጋር ደግሞ ብርሃኖቻችን ወይም ደግሞ ዳርክነሶችን የምናስተካክልበት ሲሆን እዚህ ጋር ደግሞ ከለሮችን ለማጉላት የምንጠቀምበት እንትኖች ናቸው ማለት ነው። እዚህ ጋር ደግሞ የምታዩት ኢንቨርት አለ፣ ፖዚቲቭ አለ፣ ትሪሾልድ አለ፣ ግራዲየንት ማፕ እና ሴሌክቲቭ ከለር አለ። ለምሳሌ ሴሌክቲቭ ከለርን እንየው። ሴሌክቲቭ ከለር ምንድነው? መርጦ ማስተካከል። ለምሳሌ ሲያን ማለት ሰማያዊ ከለር ካለ ይሄን ወደዚህ በመጨመርበት ጊዜ ሰማያዊውን ከለር ያደምቅላችኋል። የሎ ካለ የሎን በመነካበት ሰዓት የሎ የሆነው ከለር ይደምቃል። ብላክ ከሆነ ደግሞ ብላክ የሆነውን ከለር ያደምቅልኛል። የተመረጠውን ከለር ለማድመቅና ለማጉላት የምንጠቀምበት ቱል ነው ማለት ነው። እነዚህም በዚህ አይነት መንገድ እናንተ ፕራክቲስ እያደርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ ደግሞ ማስክ ማድረጊያ ቱል ነው። ሌላኛው ደግሞ እነዚህ ብሌንዲንግ ኦፕሽን የምናገኝባቸው ኤፌክስ ቱል ነው። ኤፌክስ ቱል ላይ ብዙ አይነት ሲቲንጎች አሉ። እንደ ቤቭል፣ ስትሮክ፣ ኢነር ሻዶ፣ ኢነር ግሎ፣ ሳቲን፣ ከለር ኦቨርሌይ፣ ግራዲያንት፣ ፓተርን እያየናቸው በዲቴይል እንሂድ። ለምሳሌ ቤቭል ኢምቦስ ማለት 3D ለማድረግ የምንጠቀምበት ነው። ኢምቦስ ለመስጠት ለስፔዲንጉ ኢምቦስ ለመስጠት የምንጠቀምበት ነው። ይህም ማለት ለምሳሌ ቶታል የሚለውን ትንሽ 3D ማድረግ ብፈልግ እዚህኛው ሲቲንግ ላይ ሄድና ኢምቦስ የምትለዋን እጫናለሁ። የተለያዩ አይነት ስታይሎችን መጠቀም ትችላላችሁ እናንተ የፈለጋችሁትን። ከዛ እዚህ ጋር ዴብዙን ታስተካክላላችሁ። ዴብዝ ማለት ምን ያክል 3D አይነት ስታይል ልስጣው የሚለው ነው። ከዛ ሳይዙን፣ ሶፍትነቱን፣ አንግሉን በዛ አይነት መንገድ ማስተካከል ትችላላችሁ። ሌላኛው ስትሮክ ነው። ስትሮክ ማለት ደግሞ ከመደበኛው ከለር ወጣ ያለ ከለር ለመስጠት ስፈልግ የምንጠቀመው ነው። ለምሳሌ ቶታል ከሚለው ላይ ጫፍ ጫፉ ላይ ነጭ ነገር ብፈልግ ይኸው እንደዚህ መጠቀም እችላለሁ ማለት ነው። ስትሮክ እዚህ ጋር ፖዚሽኑን ያስቀምጥላችኋል። ሴንተር ላድርግላችሁ ወይስ ደግሞ ኢንሳይድ ወይ ደግሞ አውትሳይድ ይላችኋል። አንዳንዴ አውትሳይድ እንደፈለጋችሁ እናንተ መጠቀም ትችላላችሁ ማለት ነው። እዚህ ጋር ኦፓሲቲውን በዚህ መንገድ አጀስትመንት ማለት ትችላላችሁ። እዚህ ጋር ደግሞ ከለር ነው። ከለራችሁን እኔ ነጭ አረኩት፣ እናንተ ቀይም ጥቁርም አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ኢነር ሻዶ ነው። ኢነር ሻዶ ማለት ወደ ውስጥ ሻዶ ለመስጠት ስትፈልጉ በዚህ አይነት መንገድ መስጠት ትችላላችሁ ማለት ነው። በደንብ አሁን ላይታያችሁ ይችላል። እንደዚህ አይነት ሻዶዎችን ይሰጥላችኋል ማለት ነው። እንደምታዩት እዚህ ጋር እንደምታዩት ወደ ውስጥ ሻዶ ይሰጥላችኋል ማለት ነው። ሻዶ ሁለት አይነት አለ። እንደዚህ ኢነር ሻዶ አለ፣
ፕላስ ደግሞ ድሮፕ ሻዶ አለ። ድሮፕ ሻዶ ነው በብዛት የምንጠቀመው። ሌላው ከለር ኦቨርሌይ አለ። ከለር ኦቨርሌይ ማለት የቴክስቱን መደበኛ ከለር የመደቡን ከለር መለወጥ ሲፈልጉ እዚህ ጋር ትሄዱና የፈለጋችሁ ነጭ ከሆነ ነጭ ማስገባት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ከለር ኦቨርሌይ ላይ ሶሊድ የሆኑ ከለሮችን መቀየር ትችላላችሁ ማለት ነው። ሌላው ግራዲያንት ኦቨርሌይ ነው። ግራዲያንት ኦቨርሌይ ደግሞ ሁለት ከለሮችን እዚህ ላይ ማስተካከል ትችላላችሁ። ለምሳሌ እዚሁ ላይ የሚሰጣችሁ ፕሪሴቶች አሉ ራሱ ፎቶሾፕ። ለምሳሌ ይህን ከለር ብፈልግ ይኸው በዚህ መንገድ መጠቀም እችላለሁ ማለት ነው። እነዚህ ቅድም ያስተካከልናቸው አይነት ሴቲንጎች ናቸው። በዚህ አይነት ግራዲያንቶችን መጠቀም ትችላላችሁ። ፓተርኖችም ቅድም ያያናቸው ተመሳሳይ አይነት ፓተርኖችንም ይሰጣችኋል። አውተር ግሎ ማለት ደግሞ እንደ ኒዮን ላይት አይነት ኢፌክት ወደ ውጭ የሚሰጣችሁ ግሎ ነው። እያየነው እንሂድ። ለምሳሌ ይሄው እንደምታዩት ያው እንደዚህ አይነት ኒዮን ላይት የሚበራ ላይት ነገር ይሰጣችኋል ማለት ነው። እናንተ በምፈልጉት ቢጫም ከሆነ በቢጫ በፈለጋችሁት አይነት ከለር ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ድሮፕ ሻዶ ነው። ድሮፕ ሻዶ ማለት ከጽሁፉ በስተጀርባ ሻዶ ወይም ደግሞ ጥላ የሚሰጣችሁ ሲሆን ያው እንደምታዩት እንደዚህ አይነት ኢፌክቶችን ይሰጣችኋል። እነዚህን እዚህ ጋር እንደዚህ ማስተካከል ትችላላችሁ። ዲስታንስ ማለት ምን ያክል ዲስታንስ ወደ ታች፣ ወደ ላይ፣ ወደ ጎን ሊሂድ የሚለው ሲሆን ስፕሪድ ደግሞ ምን ያክል ላስፋው ነው፣ ምን ያክል ዋይድ አድርጌ ሻዶ ልስጥላችሁ ሲሆን ሳይዝ ማለት ደግሞ እንደዚህ የሚበትንላችሁ ወይ ደግሞ ስሙዝነሱን የሚሰራላችሁ ነው ማለት ነው። እዚህ ጋር ኦፓሲቲ ደግሞ ምን ያክል እንዲታይ ላድርገው የሚለው ሲሆን ያው በዚህ መንገድ መቀየር ትችላላችሁ ማለት ነው። ስለ ብሌንድ ሞድ በኋላ ላይ በደንብ አሳያችኋለሁ። ከለር ደግሞ ይኸው እንደምታዩት እዚህ ጋር መቀየር ትችላላችሁ። በምትፈልጉት አይነት ከለር ማስገባት ትችላላችሁ ማለት ነው። ስለዚህ እነዚህ እንደዚህ ቴክስቶች ጋር የተያዙ ነገሮችን የምታስተካክሉበት ሴቲንግ ነው ማለት ነው። ሌላኛው ደግሞ እዚህ ጋር የምናየው በቴክስቱ አድርጌ ላሳያችሁ። እዚህ ጋር ቶታል የሚል ጽሁፍ አለን። ለምሳሌ ብሌንድ ማድረግ ብፈልግ ብሌንድ ማለት መደረም ማለት ነው። እዚህ ጋር እንደምታዩት ይኸው የአንድን ሼፕ ወይም ደግሞ የአንድን ኢሜጅ ከለር ያስይዝላቸዋል። ለምሳሌ ባድርገው እንደምታዩት እንደዚህ አይነት ሉክ ይሰጣችኋል ማለት ነው። እንደምታዩት እንደዚህ አይነት ሉክ ይሰጣችኋል። እናንተ የተለያዩ አማራጮችን በመጠቀም ወይም ደግሞ የተለያዩ አይነት ብሌንድ ሞዶችን መጠቀም ትችላላችሁ ማለት ነው። ስለዚህ ብሌንድ ለማመሳሰል ወይም ደግሞ የአንዱን ከለር የአንዱን ቶን እንዲይዝ የምታደርጉበት ቱል ነው ማለት ነው። ሌላኛው ደግሞ እዚህ ጋር የምናየው ኦፓሲቲ እና ፊል የሚል አለ። ፊል ማለት የመደበኛውን ከለር እይታ የምትቀንሱበትና የምትጨምሩበት ነው። ያው እንደምታዩት ፊሉን ነው የቀነሰልኝ። ሻዶውን ምንም አልነካውም፣ ፊሉን ብቻ እንደዚህ ያጠፋልኝ እንደምታዩት። ስለዚህ ፊል ማለት የመደበኛውን ከለር ብቻ እይታ ለመቀነስ የምንጠቀምበት ሲሆን ኦፓሲቲ ደግሞ ቴክስቱ ምን ያክል ይታይ የሚለውን ለምሳሌ ይኸው አጠፋው ማለት ለምሳሌ እንደዚህ ባደረገው ትንሽ ብቻ ይታያል ማለት ነው። ስለዚህ ኦፓሲቲ ሲሆን ሙሉ ያጠፋላችኋል። ፊል ሲሆን ደግሞ መደበኛውን ከለር ብቻ ያጠፋላችኋል ማለት ነው። እዚህ ጋር ደግሞ የምታያቸው ሴቲንጎች አሉ። ይሄ ለምሳሌ ቱልን ቶታል የሚለውን ጽሁፉን የሱን የቴክስት ቱልን መዝጋት ስፈልግ ይሄን ስነካው ይዘጋዋል ማለት። ስለዚህ ይሄኛውን ቴክስት መንካት ወይም ደግሞ ኤዲት ማድረግ አልችልም ማለት ነው። ስለዚህ መክፈት ስፈልግ ደግሞ እዛው ራሱ ጋር ሄጄ ቁልፉን 2 ጊዜ ስነካው ይጠፋል ማለት ነው። ስለዚህ እነዚህንም በዛው መንገድ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ የምናየው ፕሮፐርቲስ ነው። ፕሮፐርቲስ ላይ የቴክስታችሁ ስታይል እና ምን ያክል ይዞታ እንዳለ ያሳያችኋል። ትራንስፎርም ለምሳሌ
ይሄ ቴክስት ምን ያክል ሳንቲሜትር ላይ ወይም ምን ያክል ልኬት ላይ እንደቆመ ፖዚሽኑን ኤክስ እና ዋይ ዜድ አድርጎ አንግሉን ያሳያችኋል። ለምሳሌ እኔ 60 ዲግሪ ባደረገው ያው እንደዚህ ይዞራል ማለት ነው። ስለዚህ እነዚህም አንድ ኤዲት የምታደርጉበት ሴክሽን ነው። ሚረር ለማድረግ ብትፈልጉ ይሄው ሚረር ባደረገው እንደዚህ ሚረር ይሆናል፣ ይገለብጠዋል ማለት ነው። ሌላው ደግሞ ካራክተር የምታስተካክሉበት ነው። ማይክሮሶፍት ወርድ ላይ እንዳለው የጽሁፋችሁን ርዝመት ባለፈው እንዳየነው ከለር ምናምን የምታስተካክሉበት ነው። እዚህ ጋር ከለር የስፋቱን አሁን እቺን ስነካት ጽሁፉ መሀል ለመሀል ላይ ቦታ ይሰጠዋል ማለት ነው። እኛ ግን አሁን ይሄን አንፈልገውም። ይሄ ደግሞ ፓራግራፍ ላይ ከሴንቴንስ ያለውን ርቀት ለማስፋት የምንጠቀምበት ቱል ነው። ይሄኛው ደግሞ የጽሁፋችንን ቴክስት የምንጨምርበት መንገድ ነው። ስለዚህ እነዚህ ለማስተካከል ሲፈልጉ ቀስቱ ጋር ተሄዱና ቁጥሮቹን መንካት ነው። ስለዚህ ራሱ አጀስት ያደርግላችኋል ማለት ነው። በዚህ መሰረት ኤዲት ማድረግ ትችላላችሁ። ከስርም የተለያዩ አይነት ካፒታል ማድረጊያ፣ ስሞል ማድረጊያ የተለያዩ አይነት ቺቲንጎች አሉ ማለት ነው። ስለዚህ ፕሮፐርቲስ ማለት ከቴክስት ጋር የተያዙ ነገሮችን የምናስተካክልበት አንዱ የዶክመንት ሴቲንግ ነው ማለት ነው። አጀስትመንት ደግሞ ቅድም ያየናቸው ከከለርና ብራይትነስ፣ ሂዩ፣ ሳቹሬሽንን የምናስተካክልበት አንዱ ቱል ነው ማለት ነው። ስለዚህ በዋነኝነት የምንጠቀምባቸው እነዚህ ናቸው። እዚህ ጋር የምታዩት ደግሞ እስካሁን የሰሯቸውን ነገሮች ያው የተጠቀምኳቸው ነገሮች ሂስትሪ አድርጎ የሚይዝልኝ ቱል ነው። ያው እንደምታዩት ወደ ኋላ እስካሁን ምን ነካካው የሚለውን ነገር ሂስትሪ እዚህ ላይ ያለ ማለት ነው። ስለዚህ ይሄ ደግሞ ሂስትሪ ቱል ነው ማለት ነው። እዚህ ጋር የምታዩት ደግሞ ከለር ፓሌቶች የተለያዩ አይነት ከለር ባሮችን ያሳየናል ማለት ነው። ስለዚህ በዋነኝነት እስካሁን ያየናቸውን ነው ፎቶሾፕ ላይ እስካሁን ያየናቸውን ነው በዋነኝነት የምንጠቀምባቸው። ስለዚህ ለዛሬ ክላሳችን ይሄን ይመስላል። ሞር እዚህ ክላስ ላይ ኢፌክቲቭ ለመሆን ወይም ደግሞ በአጭር ጊዜ ውስጥ ውጤታማ ለመሆን ከፈለጋችሁ ላፕቶፕ ቢኖራችሁ ወይም ደግሞ ፎቶሾፕ አክሰስ የምታደርጉበት ወይ ቢኖር ተመራጭ ነው። ከዛ በኋላ ዴይሊ እኔ በምለቃቸው ቪዲዮዎች ወይም ደግሞ ዩቲዩብ ላይ በምታያቸው ቪዲዮዎች ፕራክቲስ በማድረግ በአጭር ጊዜ ፎቶሾፕን ወይም ደግሞ ግራፊክስ ዲዛይንን ማስተር ማድረግ ትችላላችሁ። ከፎቶሾፕን በተጨማሪ ብዙ አይነት የግራፊክስ ሶፍትዌሮች አሉ አልተርኔቲቭ፣ እነሱን በሌላ ጊዜ ሰራላችኋለሁ። ዛሬ ስለ ሌየር አጀስትመንት እና ፕሮፐርቲስ አይተናል። ከቀጣይ ጊዜ ጀምሮ የምናየው ደግሞ ሞር ግራፊክስ ዲዛይኑን የተለያዩ አይነት ዲዛይኖችን እየሰራን ቲፕስ እና ትሪክሶችን እየሰራን እንማራለን ማለት ነው። ፎቶሾፕ በጊዜ ሂደት ፕራክቲስ በማድረግ የምታካብቱት አንድ ስኪል ነው ማለት ነው። ለዛሬ ክላሳችን ይህን ይመስላል። ዩቲዩባችንን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እናመሰግናለን።